እሺ ሰላም ፋሚሊዎቻችን እንዴት ናችሁ? እንዴት ናችሁ ፋሚሊ? ዛሬ እንግዲህ በሌላ ቪዲዮ መተናል እና ዛሬ ያሰብኩት ሴቶች ምን አይነት ቀሚሶችን መልበስ አለባቸው እና እሺ ሴቶች ምን አይነት ቀሚስ መልበስ አለባቸው የሚለው ፎቶ አሳየዋለሁ። እሱ ከስንት በቃ ብቻ ሬት ያደርግልናል። ከአንድ እስከ 10 ባለው ሬት ያደርግልናል ማለት ነው። አሪፍ አይደለም? ይለበስ አትልበስ ቢሆን ኦኬ ጀምር። እሺ እንዲህ ስርዓት ያለው ነገር ሲጀመር ደስ ይላል። በቃ አልበዛ አላጠረም እንዲህ ነው መልበስ ያለው። ምንም የተረጠረ ይሁን ቸዲ ቸዲ ተገናለጠ ምን አለ አስር ይሄ ነው ቀሚስ መታስ። እሺ በቀጣይ ደግሞ ሊቀጥል እናሳየዋለን። አሪፍ ናት ግን እዚህ ጋር ተገለጠ አጭር ሆነ። ስድስት ጋይ ፋሚሊዎች አትልበሽ የሚባል አይደለም። ይሄንን ቀሚስ አትልበሽ የሚባል አይደለም ግን በሳል ምን ይሄ መለበስ አለበት ነው የምትወጪ? ለበሳሉ ችግር እንሳ ሙሉ ክፍት ያለ ይሄ አሁን እስኪ ድረስ ነው ቁልፍ እዚህ ድረስ ክፍት ነው ኖ ክፍት አይደለም። በቃ ይይዛል እኮ ለማዝ እዚህ ድረስ ግን ክፍት ነው። እንዲጨማማ ይታያል። አይ ስትቀመጥ እንዴት ነው እንዲህ ይሸፈናል። ይሸፈናል። ይሄ የሆነ ማታለያ ሸዋሸዋ አለው ይሄ ነገር ሶ ይሄንን ነው ጋይስ ይሄን ቀሚስ ይሄ እንደው ከ10 ቢሰጥ የሚገባ ነው። ረጅም ቀሚስ ለቀይነ ግሬስ አለው ደስ 7 ከ10 ነው። አንቺ ስላጃኩምሽ 7 እሺ ቀጥል። አምስት አጭር ነው። ከላይ ግልጥ ነው። የደረት ያሳያል። ሀብሶ ጥቁሩ እዚህም ነበር። አይ እንግዲህ ከምን አይነት ሰው ጋር እንደምንኖር ምንድነው ዜሮ ኔጌቲቭ ይሄን አርገሽ ብትወጪ ራሱ እኔ ልልበስ አላልኩም። ሴቶች ቢለብሱ ያውን እንትን ላይ ነው ዋና ቦታ ላይ ምናምን የሚለበስ ምን ተሰቅ ምንድነው ይሄ ቀሚስ ነው እንዴ? መሾት ነው በጤት አሳይ እንዴ በፍ ቀሚስ እኮ ነው ይልኝ ብቻ ግን እሺ ከ10 ሺህ ስንት ሬት? ኧረ ምን ሬት ውስጥ የማይገባ ምንድነው ይሄ? ልብስ ነው እንደዚህ ነው ልብስ አሁን ጃፖኒ የመሳሰለ ምንድነው ይሄ? አረ ፋሚሊዎቻችን እንዴት ይልቀው? አረ ይሄ ኔጌቲቭ ሁለት አታለብሽ መልበስም የለባችሁ እንዳትለብሱ እንደዚህ ነው እንዳትለብሱ የተባለው ፋሚሊዎቻችን አሁን እንደዚህ እሺ እንቀጥል። ይሄ ቀሪት አታረገው ኔጌቲቭ ሁለት በቃ ለምን እርቃናችሁ አትቀር? እርቃንሽ ለምን አትጭ? ምንድነው ልበሳል አልኩ ምንድነው ኤክስ እንዳታሳይ። ኧረ ለእነሱ ማየት የለባችሁም። ነገር ሶስት ይሄን ቤት እናትና አባት ሶስት ምን ተፈጠረ? ወዲህ ራሱ አንጀትሽ ጋር ተያያዘ። ወዲህ ከአንጀትሽ ጋር ተያያዘ። በኪዳን ነበር አንድ ግሬስ አለው ምንም ግሬስ አንድ ይሄንንሳ 0.2 አታርጊ ማለት ነው። በሌላ ማለት ምንም አስገባላ እንዴ ኤዲቲንግ ላይ አስገባላችሁ አይደል? አታሳያችሁ ከላይ እኮ አሁን ከላይ ግልጽ ሆነ። ከላይ ብቻ የሆነ ከላይ ተገዳለጠ
እሺ እኔ ሩሩ ነኝ 2.5 ለዚህ ጋይስ ለዚህ 2.5 ከላይ ተገናኘ ታችሁ እንግዲህ ቀምስ ወንድ ያረቁን ይሄ 2 ጋይዘረ ምንድነው ነገር ሽፍንፍን ማለት ምንድነው ቀሚስ ይባላል። አንተ በቃ የሆነ የደርግ አገዛዝ ያለው ገና የደርግ አገዛዝ ነው። አንድ እኔ ቀሚስ ነው እያሳየሁት ያለሁት ግን እሱ ምን ነው ያሳልፈው ሪት አታረጋው ያስረሽናል። እነዚህ ነበር እኔ ሪት እንድታረግ አንድ ልብስ ብቻ ነው ያገኘኝ መጀመሪያ በቃ በ10 አስጀምረኝ ነው የወደደው ለዚህ ልበሱ በ10 አስጀምረኝ ከዛ በኋላ ያየሁት እንዳለ ከሸለቤ የማይሆን እንደውም ያኛው ማሪኝ አልኩኝ የጅንሱ የሰማያዊ ማሪኝ አልኩኝ ይሄንን ማሪኝ አልኩኝ ኤኒዌይስ አትልበሽ እንዳለ አትልበሱ እንዳለ አታቃጥሉ ወንዶችን የማይሆን ልብስ አይሆንም ነው በቃ አትልበሱ ሴቶች በቃ ኤኒዌይስ ምን ይመስላል ሬታችን? እስኪ እናንተ ግን ሬት አድርጉ። የትኛው ተመቻችሁ? ኮሜንት ላይ አሳውቁ። ተመቻችሁ? ስክሪንሾት አድርጋችሁ ቁጭ አድርጉ። ከሱ ከሆነ ችግሩ እንወቀው። አይ እኔ ምንም ፐርፌክት ሰላማዊ ሰው ነኝ። እንዴ ትቀልዳላችሁ? በቃ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት አድርጉ። እስከዛው በቀጣይ ቪዲዮ እስከምንገናኝ ድረስ እንወዳችኋለን። ባይ